ዛሬ አንድ ወዳጄ ጋር ቤት ለምቦሳ ለማለት ቡና ተጠርቻለሁ። አብረን ቡና እንጠጣ፣ ቤት እናስመርቅ። ማን ነው? እኔ ነኝ ኩዬ። ቤት ለምቦሳ እንኳን ደስ አለ። እንኳን አብሮ ደስ አለን። እንዴት ነሽ? በጣም የሚያምረው እውነት እንኳን ደህና መጣሽ። ስጦታ መጣሽልኝ? ስታምር እንደው ክፍት ቦታ አድርጋች። አበባ ወዳለን ግሪን ነገር ወዳለን። ማንም ሰው ማን ይጠላል? እንዴት ነሽ ሰኒ? ይኸው ቤቴ እንግዲህ በጣም ሰፊ ነው። ይሄ ዳይኒንግ ኤሪያው ነው። ይሄ ሳሎኑ ነው። ሰፊ ነው በጣም ሙሉ። እዚህ ጋር ቦታ እንዲብቃቃልኝ ብዬ የመመገቢያ ቦታውን እዚህ ጋር አደረኩት። እዛ ጋር የተለያዩ ጌጣጌጦችን ማስቀምጥበት ነው። ሶፋ ይሄን ይመስላል። ይኸው እንደውም አበባይን እዚህ ጋር ላስቀምጣት። አየሽ አሪፍ ቦታ አገኛለሁ። ሌላ 1 2 3 መሀል ላይ እቺን ሞላታለሁ። 1 2 3 4 እንግዲህ ለሚመጡት እንግዶች መናገር አለብን። ይዘውልኝ እኔም በመጣው ቁጥር አንዳንድ ከዚህ በኋላ ቡና ልጠጪ ስትመጪ አንዳንድ ይዘሽ እንያቸው አይደል? ላሳይሽና እንቀመጣለን። ተቀምጠን ነው ቡና ጠጪ ብዬ ከዛ ወደ ቡናው እንሄዳለን። ወደ ቡናችን። በጣም የሚያምረው ሳሎኑ። ሌላ ምን ጨራርሰሻል? ሁሉም ነገር ቤቱ አልቋል? ተሟልቷል። በደንብ በቃ አልቋል፣ ተሟልቷል። እዚህ ጋር የእንግዳ መታጠቢያ አለ። በጣም የምታምረው መስታወት አለ። ከፈለግሽ ሁሉም የሚመጥን ቤት የእንግዳ መታጠቢያ ገስት እጅ መታጠቢያ ነው። ይሄ ኪችኑ እዚህ በቃ በጣም የምወደው ኪችኑ ነው። በነገራችን ላይ ወደዛም ብሎልሻል። በደንብ ነው ኩክ የምታደርጊበት። አየሽ እኔ እንኳን አክቹዋሊ እንትን አይደለሁም የምግብ የምሰራ አይነት ሴት አይደለሁም። ግን ስሩብኝ። ግን ያው ኩክ አድርጊ አድርጊ ሞራሌ ነው የሚያመጣው። አየሽ እዚህ ላይ ፍሪጄን ራሱ ሰፊ ነው። ኤሪያ ያደረገኝሽለት ፍሪጅ እኮ ነው ማስቀመጥ በጣም ብዙ ጊዜ ቦታ እንትን የሚለው በሁለት ተከፋች ነው። ሰፊ ፍሪጅ ነው ያለኝ። ዋው በጣም ነው የወደድኩት እኔ ቤትሽን። ኦኬ ሶ ሌላ ምን አስተካክለሻል? ይሄኛው አሁን ኖርማሊ ኪችኑ እንትን አለው መስኮት አለው፣ ናቹራል ቬንቲሌሽን መስኮት አለው በደንብ። ግን ሳከርም ተገጥሟል። እዚህ ጋር አውቶማቲክ ስቶቭ ነው ያለን። ኦቭን እዚህ ጋር አለ። ኢቭን ዋሺንግ ማሽኑ ራሱ ዲጂታል ነው። ኦኬ ዲሽዋሸሮቹ ዲሽዋሸሩ ዋው በጣም ነው ዲጂታል ነው። እዚህ ላይ ደግሞ ከፈለግሽ ልብስ ማጠቢያሽን ማስገባት ትችያለሽ። በደንብ ሰፊ ነው። ድግስም ያስደግሳል። በደንብ ልንበላ ነው። ኮመን ነው አይደለ? እችኛዋ ኮመን ባዝሩም ናት። ጥንቅቅ ማሞቅ ያለው የራሱ ጥንቅቅ ተደርጎ ነው የተሰራው። እዚህ ጋር ደግሞ የሰራተኛ ክፍል አለ። አየሽው? አንድ መኝታ ክፍል ራሱን የቻለ በጣም የሚያምር ክፍል ነው። ቆንጆ ነው በጣም። እችኛዋ ደግሞ የልጆች መኝታ ለእነሱ የሚሆን ነው። አየሽው? በጣም ነው ደስ የሚለው። የልጆች መኝታ ነው። የራሳቸው ቁም ሳጥን አላቸው። እዚህ ጋር የማጥኛ ቦታ አላቸው። በጣም ነው የሚያምረው። ቦታውን ኢፌክቲቭሊ ነው የተጠቀሙት። ሲሰሩልኝ ኢፌክቲቭሊ ነው የተጠቀሙት። የማጥኛ ቦታ፣ የራሳቸው ቁም ሳጥን። አንድ ቢደገም እዚህ ጋር አልጋ አይ ቲንክ ለልጆች 2 አልጋ ይችላል። ለ2 አልጋ ይዛል። እንደውም እንደ ልጆች መኝታ አይደለም፣ ሰፊ ነው በነገራችን ላይ። በጣም ነው የሚያምረው። ወይኔ ማን የሰራልሽ? እቃዎቹ እንዴት ነው ያስመጣታቸው? እዚህ ጋር ግን ያው ብርድ ልብስ አላለበስኩኝም። ዝም ብለን ገብተን እንየው እንግዲህ። ገና ቤተኛ ነኝ ገና እየገባሁበት ስለሆነ። ይሄኛው ደግሞ ሌላኛው የልጆች መኝታ ነው። ሁለተኛው መኝታ ክፍል የምንለው 2 ቁም ሳጥን ያለው። እንደውም ይሄኛው በዚህኛው ሳይድ አለ፣ በዛኛው ሳይድም አለ። ሳጥኑ እቃዎቹ እኔ ከየት እንዳስመጣሻቸው አብዛኞቹ ኢምፖርትድ አሉ። አሉ የሎካል የሚተጠቀምናቸው አሉ። አሁን መጀመሪያ ስትገቢ በሩን አይተሽዋል። ሜን ጌቱን ቪክቶር ነው የሚድሮክ ኢትዮጵያ የሚገነባው። አሪፍ በር ነው እሱ። ማስተር ቤድሩማችን ይሄ ነው። እንግዲህ በጣም የቤቱ ሰላሙ ይሄ ይመስለኛል። በጣም የማስተር ቤድሩሙ ባዝሩም ነው። ይሄ ባዝሩሙ ነው። መጣበታለሁ። ላሳይሽ ማስተር ቤድሩሙን። እንግዲህ ክሎዜትሽ እንዴት ደስ እንደምትል! ወይ በጣም ሰፊ ነው ክሎዜቱ። በጣም ነው ደስ የምትለው። ዋው ብዙ ነው የሚይዘው። እኔ እንደውም ልብሴ በጣም ብዙ ነው። ብቻዬን ነው የምቆጣጠረው በነገራችን ላይ። በቃ ዋው በጣም ነው የሚያምረው። እዚህ ጋር የራሷ መስታወት አለ። እኔ ይዝንጥ ብላ ሜካፕ ምናምን መቀባባት ወዳለሁ እንደዚህ። ዋው ሴት በመኝታ ክፍል ላይ አይ ቲንክ የሚፈልገውና ሊኖር የሚገባው ነገር መስታወት ወዳለሁ። መኪና ራሱ 100 ጊዜ ነው መኪና ውስጥ ራሱ መስታወት የማየው። አልጋው ይሄ ነው። ኦልሞስት ወደ ሜትር ከ80 አልጋ ነው። ከዛ እዚህ ጋር ደግሞ በረንዳ አለኝ። ባልከኒ በጣም ሰፊ ባልከኒ ነው። እዛ ራሱ ቡና ማግኘት መኝታ ክፍል ውስጥ በደንብ በጣም ነው ደስ የሚለው። ይሄ ሙሉ በሙሉ ሳሎኑ፣ መኝታ ክፍሎቹ
ኤቭሪ ናቹራል ላይት ነው ያላቸው። በዛ ላይ በጣም ሰፋፊ ናቸው። አይተሽ ከሆነ ደግሞ ሰኒ ቁጫቲ ነው ሶፋ ላይ እንጂ ቡናው እንዴ ቡና ሱስ አለብሽ? ከባድ ነው። እኔ ያለ ቡና መኖር የምችል አይመስለኝም። ሀበሻ በሚባል ደረጃ አይ ቲንክ አሁን ላይ ቡና የምንወደው ውይ የኔ ከባድ ነው። ሰው እንግዲህ አረፍ እያለን ቡናውን እናወራለን። ሌላ በጣም ቆንጆ አድርገሽ ነው የሰራሽው። እንኳን ደስ ያለሽ። ቴንክ ዩ። ቤት የመሰለ ነገር የለም። ውይ በጣም አዎ። ደግሞ ቤት አይተሽ ከሆነ ፊኒሽንግ ነው ቤትን ቤት የሚያስመስለው። ሰንዬ ማለት አሁን ይሄንን ቤት ታውቂዋለሽ፣ ገና ፊኒሽንጉ ሳይሰራ ታውቂው ነበረ። እንደዚህ ሰፊ ራሱ አይመስልም ነበረ። ሲሰራ በደንብ ይሄ የተጠቀምነው ቀለም ሞር ብራይት እንዲሆን አድርጎታል። ቦታዋን ኢፌክቲቭሊ ነው የተጠቀምነው። ስንት ጊዜ ፈጀ ቤትን ቃቆ ለመጨረስ ከግንባታው ጀምሮ? ኦልሞስት 1 ዓመት ከ10 ወር። 1 ዓመት ከ10 ያው ሪል ስቴት አይደለ አፓርትመንት አይደለ፣ ፈጠነ። በጣም ነው የፈጠነው። እንደውም 3 ዓመት ተብሎ በ1 ዓመት ከ10 ወር ነው ቀድሞ ያለቀ ቤት ነው። ዋው በጣም እንግዲህ እኔም ጉድ በይ ብሎኛል። ቤቱ ላይ ኪችንሽ በጣም ደስ ይላል። ኪችኑ በጣም ነው ደስ የሚለው። አረፍ ብለን ቡናችንን እየጠጣን ደግሞ እንጫወታለን። ሁሉም ነገር ጽድት ተብሎ ነው የተሰራው። በጣም ቁጭ ሰንልሽ አረፍ በይ። በጣም ወደድኩት። እውነት ተጋብሬና በነገራችን ላይ በሳሎኑ በኩል በጣም ሰፊ በረንዳ አለ። እውነት አቀማመጡ በዚህ ጋር ሶፋሽን ስታደርጊ ያላል ግን ሻተሩ ከዛ ጋር ይከፈታል። ያቺኛዋን ስፔስ የተውኳት ስትከፍቺ ሳሎኑ በኩል በረንዳ አለው። በማስተር ቤድሩሙን በኩል አለው። በአንደኛው መኝታ ክፍል በኩልም ትንሽዬ ባልከኒ ያለው በሁለቱም ሳይድ። ማንም ሰው የሚመኘው ነገር በአጭር ጊዜ ውስጥ ቤት አድርጎ ወደ ቤቱ መግባት። በደንብ በተለይ አዲስ አበባ ላይ በተለይ ደግሞ ከሪል ስቴት ከባድ እኮ ነው። ምክንያቱም ብዙ ሰው ቤት ከገዛ በኋላ በተለይ በረጅም ጊዜ ክፍያ ወይም ደግሞ ይገነባል የተባለው ቤት እውነት ተገንብቶ እጁ ሲገባ ያለውን ደስታ ብዙ ጊዜ ለተመልካቾች ቤት ስለማደርስ እንዳካፍሉኛል። ይህንን ደስታቸውን እንዲሁም ደግሞ ሀሳባቸውን፣ ጭንቀታቸውን በኮሜንትም በውስጥ እየጻፉልኝ ያካፍሉኛል እና እኔ ቤት ስለምወድም ይመስለኛል ሞር ቤት ላይ የሚሰራው እንደዚህ ደግሞ ቤት ሆኖ ሆኖ ሲገባበት በጣም ደስ ይላል። ወይ በጣም ማለት አሁን ይሄ ቤት ሲሸጥ ስንገዛ ገና ቁፋሮ ላይ ሳይጀመር በኢማጂኔሽን የምትገዢው ነው እና ላይክ ያው እረከበዋለሁ ነው እንጂ ተረክበሽ እንደዚህ አክቹዋሉን ስታይ ነው ፊልም የምታደርጊው ሴንስ የምታደርጊው ቤት እና ላይክ ይሄ ቤት ሲሸጥ ገና ቁፋሮ ላይ ነበረ። በፍሎር ፕላን የተሸጠው ግን ተገንብቶ እንደዚህ ቤት ሆኖ ስታዩ ደግሞ የበለጠ የሆነ በተለይ ብርሽን የሆነ ቫልዩ ላይ እንዳስቀመጥሽው የምታውቂው ቤቱን ስትረከቢና መኖር ስትጀምሪ ነው። ስፔሻሊ ደግሞ የአዲስ አበባ ሪል ስቴት ላይ ያለው ነገር ትንሽ ያስፈራል። እንደው አይተሽ ተረክበሽ ካልሆነ በስተቀር ከባድ ነው እና እንደዚህ አይነት ካምፓኒዎች ሲያስረክቡ የሰሩትን ስታይ ቤትሽ ስትረከቢ እንደዚህ አይነት ካምፓኒዎች ናቸው ሞሮፍ እንደውም ሰውን እንዲገዛ ኢንከሬጅ የሚያደርጉት። እንደው ስለ ዋጋውም ትነግሪኛለሽ? በምን መልኩ ፕሮሰስም አልቆ ቤቱን የራስሽ እንዳደረግሽው ትኛለሽ? ቡናችንን ልጥራትና ለምለም ቡናውን አቀራርቢ። እሺ ሰኒ የቲቪ ክፈት እንዳይደብርሽ። ካንቺ ጋር እውነት በጣም ብዙ የምጠይቅሽ ነገሮች አሉ። ሰው ደስ እያለ ሰኒ እንግዲህ ዛሬ ቡና ጠጪ ብዬ ጠራሁሽ። ቤት እያስመረኩኝም ብቻ አይደለም፣ ሌላ አዲስ ነገር አለ። አዎ በደንብ አዲስ ነገር አለ። አንቺንም ያው ደስ የሚያሰኝሽ ይመስለኛል። ያው ትለቂዋለሽ፣ ፖስት አደርጊያለሽ ብዬ ስለማስብ አይቀር ተመልካቾችሽንም ደስ የሚያሰኝ አዲስ ነገር ስላለ እሱንም አንድ ላይ በደንብ ለመንገር ነው። ከዚህ አሁን ካየሁት ቤት የበለጠ ያው የበለጠ ከዚህ የበለጠ የሚያጓጓው ቡናሽን እየጠጣሽ። እሺ ምንድን ነው ታዲያ ሰኒዬ? ምን አለ መሰለሽ አዲሱ ነገር ከዚህ ቤት ይበልጣል ብለሽኛል። ከዚህ ቤት የበለጠ ይህን ቤት የማይገዛ ሰው ያው ተጠቃሚ ሆነ። አሁን ግን አዲስ አበባ ላይ ተሰምቶም በማይታወቅ ዋጋ በ2,700,000 ብር ሙሉ ክፍያ ማለት ነው ቤት ነው አፓርትመንት። የምሬ መገናኛ ላይ መገናኛ ይሄ ጫካ ፕሮጀክቱ አለ አይደል? የካተራራ ስቴጅ የኃይሌ ገብረስላሴ ቤት ጀርባ መሀል እዛ ላይ 2,700,000 ሙሉ ክፍያ አዲስ ሳይት። እንግዲህ ለተመልካቾች ሹክ ያለባቸው ይሄም ከቴምር ነው ይሄ ቤት። ስለዚህ ቴምር ነው ያለሽው የሚገነባው። ያለሽው ቤት የቴምር ቤት ነው።
አዲሱንም ሳይት እየገነባ ያለው መገናኛ ላይ ቴምር ጫካ ፕሮጀክት እጪና ቴምር እዚህ አይደርስም አይደለም። ምክንያቱም የትን ገንባ እያለ በተደጋጋሚ እየጠየቀ ነበር። እዛ መገንባቱ ሳይሆን የገረመኝ በ2.7 ሚሊዮን ብር መሆኑ ነው። አዎ ሲጀመር ቴምር እኮ በአፎርዴብል ዋጋ ነው ቤት በመሸጥ የሚታወቀው። ያው እኔ መጀመሪያም ወደ ተመልካቾች ሳደርስ አስታውሳለሁ ፒያሳ ላይ ተሰምቶ በማይታወቅ ዋጋ ነው ቤት እየሸጠ ነበር። አዎ ለምን መሰለሽ ሰንዬ ብዙ ጊዜ አዲስ አበባ ላይ ያሉ አጠቃላይ ሪል ስቴቶች እኔ እንግዲህ ኦልሞስት ሪል ስቴት ሴክተር ላይ ኦልሞስት ወደ 6ኛ ዓመት እየተጠጋው ነው። እኔ ሪል ስቴት ሳስብ አንቺ ነሽ ትዝ የምትይ፣ ቴምር ሳስብ ደግሞ በጣም አንቺ ነሽ ትዝ የምትይ። ለዛ ነው ቤት ለምቦሳ ብዬ ገባሁ። የኔ ቤት መሰለሽ አይደል? ኧረ የኔ ቤት አይደለም ቴምር የገነባው ግን ራሴ ሎያል ለምለው ደንበኛ የሸጥኩት ቤት ነው። ሆነስትሊ እሱ አሜሪካ ነው ያለው። ኢች ኤንድ ኤቭሪቲንግ እየተከታተልኩለት ነበረ። የሱ ቤት ነው ይሄ እንግዲህ። ዋው የራሱ ቤት ነው ያለና እንደ ራሴ ቤት ነው ፊልም ማረገው ነው ራሴ። ያ ለዛ ነው ሶ እንዳልሽው ነው። ይሄ ብዙ ጊዜ ሪል ስቴቶች ላይ ምን ተለምዷል ከዚህ በፊት አሁን እንኳን ቴምር መጥቶ ሀሳባቸውን አስቀይሯልና ቤት ሲገነባና ሲሸጥ ሚድል ክላስ ላይ የኢትዮጵያውያንን ያገናዘብ አልነበረም። ብዙ ጊዜ ሲገነባ ዲያስፖራዎችን ኮንሰርን ያደረገ ነው። ፕራይስ ዋይዝ ነው አከፋፈልና ፕራይስ ዋይዝ ይሄ ዲያስፖራው እንዲገዛው ተደርጎ ነው እንጂ ሎካሉ እንዲገዛው አፎርዴብል አይደለም፣ ለአከፋፈል ምቹ አይደለም። ይሄንን መጥቶ የቀየረው ቴምር ነው። በእርግጥ ዲያስፖራውን ቢሆን በተመጣጣኝ ዋጋ ቤት ካገኘ ይጣላ ይመስለኛል። አዎ ማን ይጠላል ማለት እንደው የሚገባውን ዋጋ አይደለም እስከዛሬ እየተሰጠ ያለው ነው እያልኩሽ ያለሁት እንጂ የኢትዮጵያ አዲስ አበባ ነዋሪ አብዛኛው እኮ ቤት የለውም ሰንዬ። ሆነስትሊ አሁን ከ1000 በላይ ሪል ስቴት እንዳለ ታውቂያለሽ አዲስ አበባ ላይ። ተከራዩን ደግሞ በዛው ልክ ነው። በዛም ልክ ነው። ይሄ ዲማንድ እና ሰፕላዩ አልተገጣጠመም እና ላይክ በዚህ ያህል ደረጃ ቤት ገንቢ ኑሮ ቤት ግን የለም። ለምን ስትይ ሪል ስቴቶች ቤት ገንቢዎች የሚያቀርቡት ዋጋ ለሽያጭ የሚያወጡት ዋጋና የሰው አቅም አልተመጣጠነም። ሌላኛው ለምን ስትይ ሪል ስቴቶች የሚያወጡት ያከፋፈል መንገድና ሰው መክፈል የሚፈልግበት መንገድ አልተመጣጠነም። ሶ ብዙ ሰው የቤት ባለቤት እንዳይሆን ያገደው ያ ነው እስከዛሬና ያንን ቶታሊ የቀየረው ቴምር ነው። ይሄ በቀጣይ እንገንባሉት እያለ አያት ላይም መገናኛ ላይም ሳር ቤትም በየቦታው እየገነባ መገንባቱ በተጨማሪ ቤትንም እንደ ዳቦ ነው እየሸጠ ያለው። ዋጋው ርካሽ ነው፣ በጣም ርካሽ ነው፣ ተመጣጣኝ ነው እና ዛቲስፋይ አዲስ አበባ ላይ ኮንዶሚኒየም አሁን ስንት ነው? ኮየ ፈጬ ላይ ትንሹ ስቱዲዮ እንኳን ስንት ነው የሚሸጠው? ከ3 ሚሊዮን ብር በታች የለም። ስለዚህ ከዛም የቀነሰ ነው አሁን ቴምር እየሸጠ ያለው በመሀል መገናኛ ላይ ማለት ነው። መገናኛ ያው ምንድነው የሚያስገርመው ሰንዬ ጫካ ፕሮጀክት ታያለሽ። ይሁን እንግዲህ ከቤታቸው አስብ በጣም ኦልሞስት 5 ሚሊዮን ካሬ ላይ ያረፈ ነው የጫካ ፕሮጀክት መንግስት ፕላን ሲያደርግና አስቢ ትልቁ ቤተ መንግስት የሚገነባው ጫካ ፕሮጀክት ውስጥ ነው። አርቲፊሻል ሌኮች አሉ፣ ትልልቅ ሪዞርቶች ይሰራሉ፣ ኢንተርናሽናል ሆቴሎች አሉ፣ የመዝናኛ የልጆች መዝናኛ ቦታዎች አሉ፣ የስብሰባ ኮንፈረንስ አዳራሾች አሉ። እዛ ውስጥ ደግሞ ሪል ስቴቶች አሉ። ገባሽ? ከነዛ መሀል ደግሞ አንዱ ቴምር ሪል ስቴት ነው። እዛ ነው ያለነው። መገናኛ ወደ ጫካ ፕሮጀክት ስትሄጂ በጣም ማለት እኛ ሳይት ላይ ሆነሽ ሆነስትሊ ነው ማውራሽ መገናኛን ጨምሮ ቦሌን ሙሉ ቪው አለው። ከተማዋን ያምሩባቸው ከዛ ደግሞ ከቤታቸው ቪውን ሲያገኙት የስ በጣም በዛ ላይ አስቢ ጫካ ፕሮጀክት ውስጥ ነው ያለው። በጣም ነፋሻማ ነው ቦታው፣ ብዙ ፋሲሊቲዎችን የያዘ ነው እና ሌላው ትልቁ አድቫንቴጅ ምን መሰለሽ ሰኒ ሆነስትሊ አሁን ሰው የማይገምተው ነገር ምንድነው ይሄ ሳይት ሌት መሆን የማይችል ሳይት ነው። ግንባታው መዘግየት አይችልም። ኦልሬዲ የጫካ ፕሮጀክት ውስጥ የተካተተ ነው። መንግስት ደግሞ መንግስት የጫካ ፕሮጀክቱ በጣም ፎከስ አድርጎ እየሰራ ያለው ነው። ገጽታ የሚቀይር ነው። 5 ሚሊዮን ካሬ ማለት አንድ ራሱን የቻለ መንደር ነው። ያንን ገጽታ የኢትዮጵያን ገጽታ የአዲስ አበባን ገጽታ የሚቀይር ፕሮጀክት ስለሆነ እዛ ፕሮጀክት መሀል ላይ የሚገነቡ ኮንስትራክሽኖች ኦን ታይም ተገንብተው ማለቅ እንዳለባቸው መንግስት ራሱ የሚገነባውን አካል ያስገድደዋል። እና እንዴት እንግዛ ወደ ዋናው ጉዳይሽ ግቢ ነው። ኧረ ቡና እየጠጣሽ ቡና ጠጪ ብዬ ጠርቼሽ አይ የሚያጓጓ ነገር ምን ያስመጣልሽ? ቆይ ቡና እውነት እሺ፣ እንዴት እንግዛ ነገር እንዴት እንግዛ ደስ ይላል። ዋጋው አይሻልም? ቀናት ዋጋውን በደንብ ባወራ አይሻልም? ያለውን ከስንት መኝታ አማራጭ ጀምሮ እንዳለ ቀነስ ሲል እንደዚህም ደግሞ ዋጋው ስንት ነው የሚለውን ንገሪኝ። መልካም ሰኒ ኦልሞስት ወደ G+18 የሆነ ህንፃ ነው እሱ ጋር የሚገነባው። ኢማጂን G+18 ሃይላንድ ላይ ተገንብቶ አዲስ አበባን ሙሉ ነው የሚያየው። በተለይ መጨረሻ ይሄ ከላይ ቶፕ ቪው ከፍ ያለ ፍሎር ላይ የሚገዙ ሰዎች
በቃ ዚያር ላኪ ብዬ ነው የማስበው። በጣም ቪው አለው ፕላስ ምንም አይነት ይሄ መብራት መቆራረጥ ስለማይኖር ከፍ ብለው ራሱ ቢገዙ መጨረሻ ፍሎር ላይ አድቫንቴጅ አለው ብዬ አስባለሁ። G+18 ህንፃ ነው። 8 ወለል መኪና ማቆሚያ አለው። ሰፊ የሆነ መኪና ማቆሚያ አለው። የጂም፣ የስፓ፣ የልጆች መጫወቻ ቦታዎች፣ መጨረሻ ላይ ዘመናዊ ኦፕን ቴራስ አለው ህንፃው ላይ። የከርሰ ምድር ውሃ አለው። ላይክ የልጆች መጫወቻ አለው። ራሱን የቻለ ባካፕ ጄኔሬተር አለው። እንዳልኩሽ አንደኛ ላይ የሚገዛ ሰው 18ኛ ላይ የሚገዛ ሰው እንደውም እኔ አይ ፕሪፈር ከፍ ያለ ሙሉ አዲስ አበባ ለማየት ዝቅ ብሎ ነበር መግዛት የሚፈልገው። አሁን ቀረ ላይ ከፍ ካላለልኝ ይመስለኛል። ዋናው እዛ ኤሪያ ላይ ራሱ ታርጌቱ ከፍ ማለቱ ነው። አሁን ሆነስትሊ ነው ማውራሽ ሰኒ የዛ ኤሪያ ላይ ከኛ ሳይት ጀርባ ትልልቅ አዲስ አበባ ላይ ታዋቂ ባለሀብቶች፣ አትሌቶች አሁን ኃይሌ ገብረስላሴ ኤግዛክት ከኛ ሳይት ጀርባ ነው ቤቱ ያለው። ትልልቅ እነዚህ ባለሀብቶች፣ ዲፕሎማቶች አሉ፣ የውጭ ሀገር ዜጎች አሉ፣ አትሌቶች አሉ እዛ ኤሪያ ላይ የሚኖሩ። ከጀርባችን ደግሞ ኢንተርናሽናል አሪፍ ሆቴል አለ። ሶ ከፍ ማለቱን እንደው እነዚህ ሰዎች ለምንድን ነው እዛ ኤሪያ ላይ የሚኖሩት ካልሽ ከፍ ማለቱን ይወዱታል በጣም። አየሩ በቃ ሰልዬ እውነት እኔ ራሴ በቃ ይብሽ እዛ ቦታ ላይ በኖርኩ ምልበት አይነት ሎኬሽን ነውና አየሩና ብዙ ባለሀብቶች ሆነስትሊ ነው ማውራሽ። ቦታውም እንደዚህ ኢዝሊ አይደለም፣ በጣም ኤክስፔንሲቭ የሚባል እዛ ቦታ ላይ። እኛ ግን ያው በጣም ርካሽ የሚባል ዋጋ ነው ያመጣ ነው። ነገርሽኝ በጣም ተመጣጣኝ ነው። ብዙ ፋሲሊቲዎች አሉት። እንዳልኩሽ መብራት መቆራረጥ አይኖረውም። የከርሰ ምድር ውሃ ይኖረዋል። ባካፕ ጄኔሬተር አለው። የራሱ ትራንስፎርመር አለው። ብዙ ፋሲሊቲዎችን የያዘ ነው እና ወደ ቅድሜ ፖይንት ስመለስልሽ ቴምር ለአዲስ አበባ ሕዝብ እየገነባ ያለ ካምፓኒ ነው። ከስቱዲዮ እስከ ባለ 3 መኝታ ነው ያለው። ከስቱዲዮ ጀምሮ ነው ያለው። ከስቱዲዮ ከ32 ካሬ ጀምሮ ሁሉም ማህበረሰብ በቃ እንዲገዛ ተደርጎ ነው እየተገነባ ያለ። ሆነስትሊ ስፒኪንግ እኔ ሪል ስቴት ላይ ኦልሞስት ከ5 ዓመት በላይ ሰርቻለሁኝ። ቴምር ላይ በጣም ብዙ የተለያዩ ፕሮዳክቶችን ሽጠናል። በዚህን ያህል ደረጃ አፎርዴብል፣ በዚህን ያህል ደረጃ በጣም የሚገርም ሎኬሽን፣ በዚህን ያህል ደረጃ በጣም አከፋፈሉ ለቀቅ ያለ ፕሮጀክት ሽጬ ማላቀም ይኖራል ብዬ አላስብም። ወደፊት እንዳያመልጣቸው በጣም ስለዚህ እንደነገርሽኝ ከስቱዲዮ ጀምሮ ነው ያለው። ካሬያቸው ስንት ካሬ ነው የሁሉ? እሺ ከዛ በፊት ሰኒ ይህንን ሳይት ለሽያጭ ስናወጣ በ3 አይነት ያከፋፈል መንገድ ነው ያወጣ ነው። ትልቁ የቴምር አድቫንቴጁ አከፋፈሉ ለህዝብ እንዲመች አድርገን ነው፣ ለሰው ለገዢ እንዲመች አድርገን ነው። የመጀመሪያው አከፋፈል አሁን ላይ ደንበኞች 40% ይከፍሉንና 60%ቱን የተወሰነ ቀንሰንላቸው ቤቱን ሰርተን ስናስረክብ ብቻ ነው የሚከፍሉ። የዛሬ 3 ዓመት አሁን 40% ይከፍላሉ ከቶታሉ ላይ፣ ቀሪውን 60% ቤታቸው አልቆ ቁልፍ ስናስረክባቸው ነው የሚከፍሉ። አሁን ይሄ ነገርሽኝ የ2.7 ሚሊዮን ቤቱ 40% ስንት ነው የሚሆነው? ያ ወደ እሱ ልመጣልሽ ነው። ሌላኛው ሁለተኛው ደግሞ እንዴት ነው? አሁን ላይ 100% የሚከፍሉ ከሆነ 35% ይቀነስላቸዋል። ሶስተኛው አከፋፈል ደግሞ አሁን ላይ 20% ይከፍሉና ቀሪውን ቀስ እያሉ 5% እያደረጉ በ3 ዓመት ይከፍላሉ። ወደ 2.7 ስመጣ ለምሳሌ 32 ካሬ ስቱዲዮ ሙሉ ክፍያው 4 ሚሊዮን 100 ሺህ ብር የስቱዲዮ። አሁን ላይ ደንበኞች 40/60ውን መጠቀም ከፈለጉ 40% ከፍለን 60% ቤቱን ስንረከብ እንክፈል ካሉ ከ4 ሚሊዮን 100 ሺህ ላይ 1 ሚሊዮን 600 ሺህ ብር አሁን ይከፍሉንና ለኛ 40% ማለት ነው። ቀሪውን 60% ምንድነው የምናደርገው? የተወሰነ ብር እንቀንስላቸውና 60%ቱን ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው ነው የሚከፍሉት። ይሄ ማለት 40/60 የምንለው አከፋፈል 40% ከፍለው 60%ቱን ቤቱን ሲረከቡ ከዛ በዛ ማለት ምንም አይነት ክፍያ እንጠይቃቸው 60%ቱን ቤቱን ሲረከቡ ነው። አስቢ 60%ቱን ስራሽን ሰርተሽ በዛ ላይ ደግሞ ብሩ ይወርዳል። ይዛል እኛ ምንም አይነት ዋጋ ጭማሪ የለው፣ ዶላር ጭማሪ የለው። ያቺ አማውንት አሁን የምትቀርባቸው 2.5 ሚሊዮን ብር or 2.4 ሚሊዮን ብር የዛሬ 3 ዓመት 500 ሺህ ብር ማለት ናት። ብር ዋጋውን እያጣን የሚሄደው እኛ ጋር ግን በብር ነው የሚገዙት። አንደኛው። ሁለተኛው አከፋፈላችን 100% ሲከፍሉ 35% ቅናሽ። ይሄ ማለት 4 ሚሊዮን 100 ሺህ ብር የነበረውን ቤት አሁን ላይ እጃቸው ላይ ካሽ ካለ በ2 ሚሊዮን 700 ሺህ ብር መግዛት ይችላሉ። መጀመሪያ ያልኩሽ ማለት ነው። በቃ አሁን ላይ 2.7 ሚሊዮን ብር ያለው 100% ክፍያ ከፍሎ መግዛት ይችላል ይሄንን ቤት። ሌላኛው ሶስተኛው አከፋፈላችን አሁን ላይ 4.1 ሚሊዮን ብር የነበረውን ቤት ቅድመ ክፍያ 20% 832 ሺህ ብር ይከፍሉና ቀሪውን ክፍያ 5% እያደረጉ በ15 ዙር ክፍያ በ3 ዓመት በግንባታው መሰረት ይከፍላሉ ማለት ነው። ያው ፕሮጀክቱ የ3 ዓመት ፕሮጀክት ነው። 3 ዓመት ብለን አስቀመጥ ነው እንጂ
ከዛ በፊት መንግስት ስለሚያስገድደን ከዛ በፊት ሰርተን የምናስረክበው ፕሮጀክት ነው። ለግንባታው ፍጥነት ምንም ሀሳብ ሊገባቸው አይገባም። ምንም ኦብቪየስሊ በቃ ምንም ጋራንቲ ነው መሆን ያለባችሁ ለራሳችን ስንል ማለት ነው። ያ ምክንያቱም የኮንስትራክሽን ዋጋ ጭማሪው እናንተ በዘገያችሁ ቁጥር ጫናው ይመስለኛል ስቴቱ ላይ ነው። እናንተ ብር ማጨምሩ ከሆነ ደንበኞቻችሁ ላይ ለዛ ሲባል ቶሎ መገንባት ግድ ነው። አሁን ይህንን ስናነሳ ፎር ሹር ተመልካቾችሽ እንዴት ነው በብር የምትሸጡት ኮንስትራክሽን ማቴሪያል ይጨምራል የሚል አይነት ጥያቄዎች ከዚህ በፊትም ሲነሱብን ነው። እኛ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጠው። በ40% በአከፋፈልም ስንሸጥ ምንም አይነት የዋጋ ጭማሪ ኮንስትራክሽን ማቴሪያል ጭማሪ የለውም። እንዴት ብለው ነው ብዙ ሰው የሚጠይቀን። አንደኛ ኮንስትራክሽን ዋጋ ላበር ኤስቲሜሽን ሰርተን ነው የምንነሳው። ዶላሩ በ3 ዓመት ውስጥ ይሄን ያህል ቢጨምር ብለን ነው መጀመሪያ ዋጋ ስናወጣ። ሁለተኛ ምንድነው የምናደርገው ይሄ ሌት ኮንስትራክሽን ሌት የሚለው ላይ ቅድም መንግስት የጫካ ፕሮጀክት ስለሆነ ይዘናል አልኩሽ። ከዛ የበለጠ ደግሞ እኛ ራሱ ኢንፍሌሽኑ እንዲነካን ስለማንፈልግ ቶሎ መገንባት እንፈልጋለን። አሁን ይሄ በስንት ዓመት ነበር የተቀመጠው? አይ ቲንክ ፈጥኖ ከተባለበት ቀድሞ ይሄ ሳይት አሁን ሆነስትሊ መረከቢያ ጊዜው 3 ዓመት ነበር የተባለው። አሁን ኦልሞስት በ1 ዓመት ከ10 ወር ውስጥ ስትራክቸር አልቆ ኤቭሪቲንግ እየተሰራ ያለ ሳይት ነው። ከተባለው ሰዓት በፊት ልናስረክብ ነው። ያው ደንበኞች ጥሩነቱ እዚህ ላይ 100% ነው የከፈሉት ሲገዙ። በ100% ክፍያ ነው፣ ክፍያ የለባቸውም። ቀድሞ ያለቀ ሰየው ወደ ቤታቸው ይገባሉ። ቀድሞ ያለቀ ቀድሞ ስለከፈሉ እነሱ እንኳን አሁንም ግቡ ብንላቸው ደስታቸው ነው። ወደ መገናኛ ልመለስና ስቱዲዮን አሁን በደንብ ያወራ ነው። ባለ 1ም ባለ 2ም ባለ 3 መኝታም አለ። ስለዚህ ያው ፖስት ማድረግሽ ስለማይቀር ዲቴል ተመልካቾች እንዲያውቁት የእያንዳንዱን ዋጋ ልናገር። እነሱም ማወቅ የሚፈልጉ ይመስለኛል። ባለ 1 መኝታው ደግሞ ሰንዬ 60 ካሬ አለ። የሱ ሙሉ ክፍያው 7,200,000 ብር ነው። አሁን ላይ 40% ደንበኞች የሚከፍሉት 2,800,000 ብር። ከዛ ከቀሪው ክፍያ ላይ ቅናሽ እናደርግላቸውና ቀሪው 60%ቱን ያው ቤቱን ሲረከቡ ቤታቸው ሲገቡ የሚከፍሉት ይሆናል ማለት ነው። አሁን ላይ እጃችን ላይ 100% ከፍለን ብር ስላለ ቅናሹን እንጠቀም ካሉ ደግሞ 7,200,000 ብር የነበረውን ቤት ወደ 4,600,000 ብር እናወርድላቸዋለን ማለት ነው። አጠቃላይ በ4.6 ሚሊዮን ብር 100% የሚከፍሉ ከሆነ ይሄኛው ከፍለው መግዛት ይችላሉ። ቀስ እያለን ነው ካሉ ደግሞ ከ7.2 ሚሊዮኑ ላይ 20% ከፍለው 5% እያደረጉ በ3 ዓመት መክፈል ይችላሉ። ይሄ ባለ 1 መኝታው ነው። ባለ 2 መኝታው ደግሞ ሰንዬ 100 ካሬ አለ። ባለ 2 መኝታ ሙሉ ክፍያ የሚሆነው 10,800,000 ብር ነው። ደንበኞች አሁን ላይ 40% በ40/60 አከፋፈል ከፈለጉ 4,300,000 ብር ይከፍሉና አሁን ላይ ከዛ ቀሪው ክፍያ ከቀሪው ክፍያ ላይ የተወሰነ ዲስካውንት እናደርግላቸዋለን። ቀንሰን ከ60% ላይ ማለት ነው። ከሱ ላይ ቅናሽ አድርገን 60%ቱን ቤቱን ሲረከቡ ነው የሚከፍሉት ማለት ነው። ይሄ በ10,800,000 ብር። አንዴ 100% ነው የምንከፍለው እጃችን ላይ ካሽ አለ ካሉን ደግሞ 10,800,000 ብር የነበረውን ቤት 7 ሚሊዮን ብር እናደርግላቸዋለን። 3 ሚሊዮን 3.8 ሚሊዮን ብር ኦልሞስት ባለ 2 መኝታው ማለት ነው። በጣም ሰፊ ነው። ይችላሉ እንዴ 4 ከስቱዲዮም በላይ ነው እንጂ የሚገዛው። ባለ 1 መኝታው ሙሉ ይከፍላል 100%። ይሄኛው ያው የ2 መኝታው ነው። ባለ 3 መኝታው ደግሞ ሰንዬ ሙሉ ክፍያው ኦልሞስት 130 ካሬ ነው ያለን። ሙሉ ክፍያው 14,100,000 ብር። በ40/60 አከፋፈል መሄድ ከፈለጉ ደንበኞች ከ14,100,000 ላይ አሁን ላይ 40%ቱን 5 ሚሊዮን ብር ይከፍሉንና ቀሪውን ክፍያ ቤቱን ሲረከቡ የተወሰነ ዲስካውንት አድርገንላቸው ከቀሪው ክፍያ ላይ ዲስካውንት አድርገን ቀሪው 60%ቱን የዛሬ 3 ዓመት ቤቱን ሲረከቡ አጠናቀን ስናስረክባቸው የሚከፍሉ ይሆናል ማለት ነው። አሁን ላይ ካሽ እንከፍላለን ካሉ ደግሞ ልክ እንደ ሌሎቹ ቤቶች 14,100,000 ብር የነበረውን ወደ 9,200,000 ብር እንቀንስላቸዋለን ማለት ነው። 100% የሚከፍሉን ከሆነ ቅናሹ ቀላል የሚባል በጣም እጁ ላይ ካሽ ላለው ሰው ሆነስትሊ በጣም አሪፍ ነው። ይሄ ያው ባለ 3 መኝታው ነው እንዳልኩሽ። ስቱዲዮም ባለ 1ም ባለ 2ም ባለ 3ም አማራጭ አለ። አከፋፈሉ ደግሞ በቃ ትልቅ ኦፈር ነው። አስቢ እኔ ከዋጋው በላይ እሱ ገረመኝ በጣም። ምክንያቱም ያለው የጊዜ ጋፕ 3 ዓመት ለአንድ ክፍያ ለሰው ጊዜ መስጠት ማለት በጣም ብድር ወለድ ምን ያህል ባንክ ላይ ሰው እንደሚወልድበት ኦብቪየስሊ የሚታወቅ ነው። እና እኔ እሱን በጣም ቫልዩ ያደረኩኝ ከዋጋው በላይ። እንደውም ጥሩ እይታ ነው ያየሽው። አሁን ምሳሌ አስቢ 40%ቱን ከፍለው ቀሪውን 60% ከ3 ዓመት በኋላ ቤቱን ሲረከቡ ነው። ባንክ ላይ ብሩን ቢያስቀምጡት ለ3 ዓመት ኢንትረስት አለው እየወለደላቸው ይሄዳል። እኛ ጋር ግን ሲከፍሉ ይችው አማውንት ነው
እንዳልኩሽ ቅድም ዶላሩ ዲቫሉዌት ያደርጋል፣ እነሱ ግን በብር ነው የሚከፍሉት እንዳልኩሽ። ደግሞ ይሄኛውም ትልቅ አድቫንቴጅ አለውና የትኛውም እኔ ሆነስትሊ ነው ማውራሽ አዲስ አበባ ላይ የትኛውም ሪል ስቴት ስፔሻሊ ይሄ 40-60ውን ኦፈር የሚሰጥ የለም። 100% ለሚከፍል ሰው 35% የሚሰጥ ድርጅትም የለም ሆነስትሊ። በዚህን ያህል ደረጃ አሁን ቴምር አብዛኞቹ ሳይቶች እስካሁን እኔ ፕሮሞት ያደረኳቸው በደንብ እንደውም በሌላ ጊዜ ሪቪው እናደርጋቸዋለን። ኮንስትራክሽናቸው በጣም ተሰርቷል፣ እየተገነባ ያለ ሳይቶች ናቸው እና ወይ በጣም በደንብ እረዳሻለሁ። እኔ አሁን የሆነ ፕሮሞት ያደረኩትን ለሰው የሸጥኳቸው ሳይቶች ሲገነቡ ሳይ ሲረከቡ ደንበኞች ሳይ ትልቅ ሳቲስፋክሽን ያ ነው። ቃሉ ወደ ተግባር ሲመጣ ደስ ይላል። ደግሞ እንደዚህ አይነት ጥያቄዎች የሚሆንባቸው ነገሮች አሉ። አንድ ኢንፎርሜሽን ሰሙና ተመልካቾች በደንብ ዲቴል ማብራሪያ ይፈልጋሉ። ደወል እንዲያደርጉልሽ ስልክሽንም ላስቀምጥ፣ ምክንያቱም በደንብ ማብራሪያ ይፈልጋል ሰው። አሁን እዚህ ጋር ክሊር ያልሆነለት ነገር ካለና ዋጋውን አውርተናል፣ ያከፋፈል ሂደቱን ቦታውን ነግረናቸዋል። ግን ከዛስ እዚህ ላይ ኢንቨስት ባደረግ አዋጭ ነው ወይ በነገርሽኝ ልክ ሌሎች አማራጭ ሳይቶች ሳሉ ወይ ሌሎች ኢንፎርሜሽኖችን የሚፈልጉ ከሆነ ምንጊዜም ያማክሩሽ። ምክንያቱም አንቺን አማክሮ እስከዛሬ ዲስአፖይንት የሆነ ተመልካች የለም አሉ። አሁን እርግጠኛ ነኝ ፖስት ስታደርጊ በጣም ብዙ ከዚህ በፊት የአንቺ ሚዲያ ላይ ፕሮሞት አድርጌ የገዙኝ ሰዎች ድጋሚ ቪዲዮን እያዩት እንደሆነ አውቃለሁ። ይሄኛውንም ሳይት ደውለው ላማክራቸው እችላለሁ። ሆነስትሊ መገናኛው በጣም አሪፍ ፕሮጀክት ነው። የጫካ ፕሮጀክቱ ሰንይ በጣም እኔ ቦታው ራሱ ምንም እንከን የማታውጭለት ኤምባሲዎች አሉ እዛ አካባቢ። ኤሪያው ላይ ትልልቅ ስኩሎች አሉ። ለሴንተር ነው ቦታው። ከምንም በላይ ደግሞ ጫካ ፕሮጀክት ስለሆነ በጣም ለኢንቨስትመንት በጣም አሪፍ ነው። ለቦሌ ኤርፖርት እኮ 5 ደቂቃ ነው ታውቂያለሽ አይደል? ከኤርፖርቱ ቀጥታ በዚህ በመገናኛ አይደለም 5 ደቂቃ ነው ለቦሌ ኤርፖርት ራሱ ለትራንስፖርቴሽን በጣም በጣም በማታ ሂጂ በማታ ይሄ በተለይ አሁን ከመገናኛ ወደ ጫካ ፕሮጀክት የሚወስደው በጣም እኔ አሁን ማታ ላይ ወክ ማድረግ ወዳለሁ። አንዳንዴ ደግሞ ሎንግ ድራይቭ ወዳለሁ ረጅም እና ብዙ ጊዜ ወክ ሳደርግ የሚሄደው ልክ አሁን የኛ ሳይት ያለበት ኤሪያ ወደ ጫካ ፕሮጀክት የሚወስደው ደስ ይላል። በጣም ቦታው ደስ ይላል፣ አየሩ ደስ ይላል። በማታ ደግሞ በቃ እኔ እንጃ ሙሉ አዲስ አበባ ነው የምታየው እዛ ቦታ ላይ። እውነት ይሄን ባይገዙ ራሱ እንደ አንድ አፍታ ሂደው መገናኛ ቦታው ላይ ሂደው ይሄ ቤልቪ ሆቴል አካባቢ ከላይ ሆነው ሙሉ አዲስ አበባ ነው የምታየው። ቪው በጣም ነው የሚያምረው። እዛ ሆቴል ሄጄ ያየሁት እይታ ነው አሁን እያሰብኩ ያለሁት። ምክንያቱም ቪው በጣም ወጥቷል። በጣም ተጠቃሚና እንደውም ሰንዬ እንሄዳለን ወደ ማታ ላይ ሂደን ሙሉ ቪው እናየዋለን በደንብ። በጣም ነው የሚያምረው። አንቺ ራሱ ትገዣለሽ። በዚህ ዋጋ ማንም ይገዛዋል ብዬ ነው የማስበው። አሁን ላይ በቃ ማንም ይሄን ቪዲዮ ያየ ሰው እንደው ቤት ለመግዛት ሀሳብ ያለው የሌለው ሰው ራሱ እጁ ላይ እንደው 1.6 ሚሊዮን ብር ኖሮት ከ3 ዓመት በኋላ ክፈል ቢባል ቤት ያለው ሰው ራሱ ለልጁ እንደው ኢንቨስትመንት ነው ኢንቨስትመንት ነው። በጣም አሪፍ ነውና ሂደን እናየዋለን። በባዶ ወድ እንግዲህ ቡና ጠጣውሽ። ቡና ወዳለው ስላልሽ ነው መጀመሪያ ቡና ያስጀመርኩሽ። ምሳም አዘጋጅቼልሻለሁ። እውነት እንሂድና እንግዲህ ወደዛ እንሂድ። እሺ ግን ቴምር አንድ ሳይት እኔ እንኳን የማውቀው በጣም ብዙ ሳይት አለ። አዎ አሉ ብዙ ሳይቶች። የት ነው ያላችሁ? እንደው የመገናኛው ላይ ዋጋ በጣም አሪፍ አፎርዴብል ዋጋ ስለሆነ 40-60 መገናኛው ላይ ስለሆነ ያለው መገናኛው ላይ ብቻ ስለሆነ እሱን አስቀደምኩ እንጂ አሉት ቴምር ያው የትም ገንባሉ አይደል? በአራቱም ሳይድ እኮ አለ አዲስ አበባ ላይ የሌለበት አያት 49 ብትሄጂ 80% የተጠናቀቀ አፓርትመንት አለ። ሳር ቤት አደባባዩ አዳምስ ሞል አጠገብ ላይ ሰኔ እዛ ላይ ደግሞ የሚገርምሽ ከ2 ሚሊዮን ብር ጀምሮ ሱቅ አለ አስፋልት ዳር ላይ። አፓርትመንት እዛ ላይ ከ6 ሚሊዮን ብር ጀምሮ አለ አደባባዩ ጋር ሳር ቤት አደባባይ ጋር። ቡልጋሪያ ፊካ ህብረት ጀርባ አለ። በደንብ ፒያሳ ላይም የተወሰነ የንግድ ሱቅ አለን። አሉን 80% የደረሱ አፓርትመንቶች አሉን። እየጀመርን ያለናቸው አፓርትመንቶች አሉን። ይሄ ብቻ አይደለም ልልሽ ነው ብዙ ሳይቶች ቴምር ጋር እኔ ሆነስትሊ ነው ማውራሽ። ደንበኛ መምጣት ነው የሚጠበቅበት። አማራጭ በደንብ አማራጭ አለ። ሌላ ሪል ስቴት ሂዶ ቼክ ማድረግ ራሱ አይጠበቅበትም። ሎኬሽን የትኛውን ቦታ ላይ ቢፈልግ የትኛውን ቦታ ላይ ፒያሳ ቢሉን፣ ሳር ቤት ቢሉን፣ አዋሬ ቢሉን፣ ቡልጋሪያ ቢሉን፣ አያት ቢሉ፣ መገናኛ ቢሉ፣ ኃይሌ ጋርመንት ሁሉም ቦታ ላይ አለ። የትንገንባሉ ዋጋ እንዳቅም በቃ ከ2,700,000 ብር ጀምሮ እያለቀ ያለ እየተገነባ ያለ አማራጮች አሉ። የንግድ ሱቆች አሉ እንዳልኩሽ ሳር ቤት ላይ ያለን ከ2 ሚሊዮን ብር ጀምሮ የንግድ ሱቅ ፒያሳ ላይ አለ።
ገላን ላይ ያለ የተለያዩ ፕሮጀክቶች ነው ያሉት። የሚገርምሽ ደግሞ ፕሮጀክቶቹ ሁሉም እየተሰሩ ያሉ ናቸው። በደንብ ፕሮግረስ እያደረጉ እየተገነቡ ያሉ ፕሮጀክቶች ናቸው እና ቴምር ላይ ያው ሰው መጥቶ የሚያጣው ነገር የለም። እኔ ተመልካቾቼ ግን አብዛኞቹ እንደውም ውጭ ናቸው ይቀለኛል። ምክንያቱም ኮሜንት አውቀዋለሁ ከዚህ በፊት የሰራሁት ቪዲዮ ላይ ብዙ የውጭ ሰው አውርቶኝ እኔን መጥቶ ቤት አጋዝቻቸዋለሁ። እነሱ እንዴት ነው የሚገዙት የሚለው ያሳስበኛል ሁሉ ጊዜ። የሪል ስቴት ኢንፎርሜሽን ሳደርስ እሱን ደግሞ ለእነሱ ማሳወቅ ስለምፈልግ ከአንቺ እንዴት አንቺን ኮሚኒኬት ታደረጉ በኋላ ከቴምር እንዴት ነው ቤት የራሳቸው ማድረግ የሚችሉት? ያው ያውቁታል ብዬ አስባለሁ። ድጋሚ እያዩ ከሆነ ያውቁታል። እንደውም በዚህ አጋጣሚ ሰንዬ ከዚህ በፊት ማስታወቂያ ስንሰራ አይተው ደውለው ያልገዙ ሰዎች ምናልባት ያለመመቻቸት ሊሆን ይችላል፣ ፕራይስ ዋይዝ ሊሆን ይችላል፣ ሎኬሽን ዋይዝ ሳይመቻችላቸው ቀርቶ ያልገዙ ሰዎች እመኑን፣ ሆነስትሊ ስፒኪንግ ይሄን የመገናኛውን ሳይት ግዙ። ይሄ ቪዲዮ እያዩ ከሆነ እውነት ሪከመንድ አደርጋለሁ። ከዚህ የተሻለ እንደው አዲስ አበባ ላይ ከሪል ስቴት ቤት ገዛለሁ ብለው ሀሳብ ካላቸው አሁን ከጠቀስኩት ከመገናኛው ፕሮጀክት የተሻለ ሳይት የትም አያገኙ። እንዳያመልጣቸው እኔ እርግጠኛ ሆኜ ነው ይሄንን እና ያውቁታል ብዬ አስባለሁ። ከዚህ በፊትም ኮንታክት አድርገውኝ የነበሩት ቪዲዮ እያዩ ከሆነ ያውቁታል። ያው አዲስ ላሉት ግን አዲስ ተመልካቾች ስለሚኖሩሽ ሁሌ ኦዲየንሶች አዳዲስ ስለሚጨመሩ እንዴት ነው መግዛት የሚችሉት? አገር ውስጥ ያለ ደንበኛ እኛ እዚህ ላይ በምናስቀምጠው ስልክ ቁጥር፣ በነገራችን ላይ ይሄ ብቻ ነው ስልክ ቁጥራችን። በዚህ ደውለው ቢሮ ቀጠሮ አስይዘውን መጥተው ቢሮ መረጃ ወስደው ሳይቱን አይተውት ቤቶቹን መግዛት ይችላሉ። ከሀገር ውጭ ያለ ደንበኛ ያው በሁለት መንገድ መግዛት ይችላል። አንድ ደውሎ በዚህኛው ስልክ አውርቶን ተወካይ በመላክ ተወካዮቻቸው መረጃ ወስደው በተወካይ መጨረስ ይችላሉ። ነገር ግን አሉ አንዳንድ ደንበኞቻችን ምንም አይነት ተወካይ የሌላቸው ሀገር ውስጥ መጥቶ ሰርቭ ሊያደርግ ነገሮችን የሚያስተካክልላቸው ፕሮቫይድ የሚያደርጋቸው ሰው የሌላቸው ሰዎች እንዴት ነው የምናደርገው? እዛው ባሉበት ፉል ኢንፎርሜሽን እንሰጣቸዋለን። ማለት ሙሉ ሌጋል ዶክመንቶችን እንልካለን። ከሳምፕል አግሪመንት ዴሊቨሪ ያደረግናቸውን ፕሮጀክቶች ኤቭሪ መረጃ እንልክላቸውና አምነው ከወሰኑበት አስፈላጊ ከሆነ ባይዞ ሳይቱን ቪዲዮ ኮል ማሳየት እንችላለን። በጣም እንደዛ ደግሞ ጥሩ ነው። ወይ በጣም ስፔሻሊ ደግሞ የመገናኛው በማታ የሚፈልግ ደንበኛ ሂጄ ላሳያቸው ይችላል። እዚህ ጋር ባስቀመጥነው ስልክ ቴሌግራም ወይ ዋትስአፕ ላይ ዲኤም ያደውሉና የሳይቱን ሁኔታ ቪውን ያሉትን ኢንፎርሜሽኖች ይጠይቃሉ። በደንብ ውጭ ላሉት ደንበኞች ፉል ኢንፎርሜሽን ሰጥተን ሳይቱን በቪዲዮ ኮል አሳይተን ካመኑበት እዛው ባሉበት ነው በዲኤችኤል መግዛት ይችላሉ። በነገራችን ላይ እኛ ውሉን ሰርተን እንልክላቸዋለን። ከዛ ፈርመው ይልኩልናል። በቃ እዛው ባሉበት በዲኤችኤል ተፈራርመን የቤት ባለቤት መሆን ይችላሉ ማለት ነው። ኢዝሊ ያው እዚህ ጋር ባለው ስልክ ቁጥር ብቻ ዋትስአፕም በቴሌግራምም ቀጥታም ደውለው ኮንታክት ማድረግ ይችላሉ። አደራ ብዬ ተመልካቾችን ከምሰጠው ሰው መሀል አንዷ ነሽ። ያው እኔ በእርግጠኝነት እንደውም ሰኒ ዞሬ ባወራ በደንብ ለተመልካቾችሽ ወደ ካሜራው በደንብ ባስተላለፍ ያው ሆነስትሊ ይህንን ቪዲዮ እያያችሁ ያላችሁ ከዚህ በፊትም አይታችሁ ደውላችሁልን ከቴምር ቤት የገዛችሁም ሰዎች ድጋሚ ምናልባት እንድትደግሙ መድገም ሀሳብ እንዲኖራችሁ ነው ቪዲዮ የሚሰራው። አሁን ላይ አዲስ አበባ ላይ ስቱዲዮ እንኳን በ2,700,000 ብር ኮንዶሚኒየም እንኳን አይሸጥም። አሁን እኛ እየሸጥን ባለንበት ዋጋ ማለት ነው። አስቡት፣ መገናኛ ነው፣ የጫካ ፕሮጀክት አንዱ አካል ነው። ሙሉ አዲስ አበባን ቪው የሚያደርግ ሳይት ነው። ስቱዲዮ በ2,700,000 ብር ባለ አንድ መኝታ በ4 ሚሊዮን ብር እየተሸጠ ያለው እና እነዚህ ፕሮጀክቶች ብትገዙ በጣም ትርፋማ ነው የምትሆኑት። ስፔሻሊ ደግሞ የ40/60 ኦፈሩ አሁን 40% ከፍላችሁ 60%ን ከ3 ዓመት በኋላ ቤት ውስጥ ተረከቡ የምትከፍሉት ኦፈር በጣም በቃ የለም። የትኛውም ሪል ስቴት ቼክ ብታደርጉ እመኑ፣ እዚህ ቻናል ላይ በጣም ብዙ የሪል ስቴት ማስታወቂያ አይታችኋል። ከዚህ የተሻለ ኦፈር፣ ከዚህ የተሻለ ታማኝ ካምፓኒ፣ ከዚህ የተሻለ የሚገነባ ካምፓኒ የትም አይገኝም እና ተጠቀሙበት። ያው እኔም ሰኒም አናሳፍራችሁ። እኔም እንግዲህ እተማመንባታለሁ። ጥሩ ፕሮዳክት ካልያዘች ወይም ደግሞ ጥሩ ድርጅት ካልሆነ ጥሩ ነገር ለተመልካቾቼ ካልሆነ አሳልፋ አታመጣውም። እዚህ ላይ እንደ ሚዲያም ራሱ ወደ ሚዲያም ራሱ አታመጣውም ከምለው ሰው መሀል ነሽ። ሙያው ላይ ረጅም ጊዜ ነው የቆየሽው። የማቅሽን ከመጀመሪያው ከነበርሽ ስክራች ነው የምታውቂኝ። በደንብ ያልሆነች ነው እስካሁንም ድረስ ለደንበኞች መድረስ ያለበትን ነገር የምታደርሽው። ለዛ ጥሩ ነገር እንደምታቀርቢላቸው እንደምታደርሽላቸው እርግጠኛ ስለሆኑ ወደ አንቺን ብቅ ብለው መረጃ ባገኘው ቁጥር እንግዲህ ቤቱም ቤት ለምቦሳ ብዬ መግባት ምክንያት ቴምር ሳስበው ይቅራብ ትዝ ስለምትለኝ ነው። ለዛ ቤት ለምቦሳ አልኩኝ። ቤቱ የቴምር ነው ግን ላንቺም እንግዲህ ቤት ለምቦሳ የሚያስብል ነው።
እዚህ ደረጃ ስለደረሰ ደስ ብሎኛል። ሰዎች ቤታቸውን ብር አውጥተው ያ ቤት ይሆናል፣ ያ መሬት ቤት ይሆናል፣ ነገ የኔ ቤት ይሆናል ብለው ያሰቡትን እንዲህ ቤት ሆኖ አምሮ ሲታይ ደስ ይላል። እኔ የሚያስተዋወቅኩት ነገር እንደዚህ ፍሬ ኖሮት አንድ ሰው የቤት ባለቤት ሲሆን ደስ ስለሚል ደስ ብሎኛል በጣም። እንግዲህ ብዙ አደረግኩሽ መጥቼ በቤታችሁ። ችግር የለውም። ለተመልካች ግን ራሴን እንኳን አስተዋወቅኩ። እውነት ኢክራም እናት እያሉ በተለይ አዳዲሶቹ በፊቶቹ ያውቁኛል። ምን ነካኝ? እኔ ማያውቅሽ ያለም ስለማይመስል አንቺ በእኔ ትውውቅ ልክ በአንቺ ውስጥ ስለሆነ ያ በመጨረሻ ቢሆን እሺ ኢክራም ጌታቸው እባላለሁኝ። እኔ የቴምኖ ሪል ስቴት ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ኮንታክት ልታደርጉኝ ትችላላችሁ። በደንብ ኮንሰልት አደርጋችኋለሁ በደንብ። እኔም ደግሞ በደንብ ኢንፎርሜሽን ከአንቺ እንደሚያገኙ ሙሉ እምነት አለኝ። ረጅም ሰዓትሽን በአዲሱ ቤትሽ ወሰድኩኝ። ወደ ምሳችን አደረኩሽ። ምንድነው ቤቷ ጠርታኝ ጋብዛኝ የምታደርቀኝ ነው የሚመስለው። እኛም ወደ ምሳችን ተመልካቾችን ማንኛውንም ኢንፎርሜሽን ከፈለጉ ከዚህ ቪዲዮ ስር ስልክ አስቀምጣለሁ። እንደነገርሽኝ አንድ ስልክ ብቻ ነው ያላችሁ። ስለዚህ በዚህ ስልክ ኮሚኒኬት በማድረግ ኢንፎርሜሽን እንዲወስዱ መልክቴ ነው። ያው እኛ ወደ ምሳችን። እሺ ለምለም አቀራርቢ እስኪ ምሳውን